ሰዎች እንዴት እንደምንድናችሁ በያላችሁ በሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ከዚህ በፊት ብዙ ቪዲዮዎች ላይ እንግዲህ እየተናገርኩኝ ነበር ቻናሌ ሪፖርት የተደረገብኝ እንዳለና እናንተም እመለቅላችሁ ሊንክ በመጠቀም አዲሱን ቻናሌን ሰብስክራይብ እንድታደርጉልኝ በተደጋጋሚ ተናግሬ ነበር። እናንተም ደግሞ እንግዲህ ኮሜንት ላይ በመግባት ያላችሁን ሐሳብ ሊንኩን ፖስት አድርገልን ወይም ደግሞ ሊንኩን ኮሜንት ላይ ያስቀምጥልንና ገብተን እኛም ቤተሰብ እንሁን የሚል አስተያየቶቻችሁን አይቻለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ወይ ኮሜንት ላይ ያስቀምጥልኝና ያለውን ነገር ከአንተ ጋር ቤተሰብ መሆን እንፈልጋለን ለምትሉኝ እህት ወንድሞቼ፣ አባት እናቶቼ በሙሉ እንግዲህ ዛሬ ይሄንን ቪዲዮ ልለቅላችሁ የመጣሁበት ቀን ነው። ስለ ቪዲዮ አንዳንድ ነገር ወይም ደግሞ ስለ ቻናሉ ለመናገር ስለምፈልግ ምንድነው እየታሰበው ያለው እንግዲህ እስከዛሬ እየሰራን ያለናቸው ነገሮች በእኔም በእናቴም በኩል በብዙ መንገድ መጥተዋል። እኛ ስራችንን ማቆም አልቻልን። እንደዚሁም ደግሞ በጓደኞቼ በኩል በጣም ብዙ አይነት እክሎችን እንዲገጥመን እያደረጉኝ ይገኛሉ። ከነሱም ደግሞ እንግዲህ አንዳንድ ጥቃቶችን እየሰነዘሩብን ስለሚገኙ እኔ ጋርም መደረስ ባለበት መንገድ እየተደረሰ ይገኛል። ያም ምንድነው የምሰራውን ስራ ሙሉ ለሙሉ እንዳቆምና ቻናሌን ዘግቼ ከፊታቸው እንድጠፋ የእናቴን ነፃነት ማወጅ የምችልበትን መንገድ ለመዝጋት እንግዲህ የተሻላቸውን እየሞከሩ ይገኛሉ። እኔ ደግሞ እንግዲህ እናንተን በመተማመን ቤተሰቦችን ከእግዚአብሔር በታች እንግዲህ እናንተ አላችሁልኝ ብዬ ያለውን ነገር አዲስ ቻናል እየከፈትኩኝ ይገኛሉ። ያንን አዲስ ቻናል እንግዲህ እናንተ ቤተሰብ ሁናችሁ እንደምታበ